ሰላም እንዲናችሁ ክብራትና ክብራን ተመልካቾቻችን በሰሚት 235 ካሬ ጎንና ጎን የሚገኙ ሁለት ቪላዎችን ይዤላችሁ መጥቻለሁ። ሁለቱም ተመሳሳይ ስለሆኑ አንዱን ቤት ብቻ አሳያችኋለሁ። ግቢው እንደምታዩት ሁለት መኪና ማቆም ይችላል። ውስጡን በፍጥነት አስጎበኛችኋለሁ፣ ዋጋውንም እነግራችኋለሁ። አብራችሁን ቆዩ። ወደ ውስጥ እንደገባን መጀመሪያ በረንዳ አለው። በውጭ በኩል ወደ መኖሪያው ስንገባ ደግሞ ሳሎን ነው። እንደምታዩት ኦፕን ኪችን ተገጥሞለታል። ኦፕን ኪችን ካቢኔት የኮሪደር ሆነው በስተቀኝ በኩል ማስተር ቤድሩም እናገኛለን። የራሱ የሆነ ባዝሩም አለው። ባዝሩሙ የራሱ የሆነ ገንዳም ተገጥሞለታል። እንደምታዩት ቁም ሳጥንም ተገጥሞለታል። ይህን ይመስላል ማስተር ቤድሩሙ። እዚህ ጋር ኮመን ባዝሩም አለ። የጋራ ሽንት ቤት፣ ሻወር ሽንት ቤት። ይሄ አሁን ሌላ መኝታ ክፍል ነው። የራሱ ሽንት ቤት ስለሌለው ኮመን ባዝሩሙን ይጠቀማል ማለት ነው። እዚህ ጋርም ሌላ መኝታ ክፍል አለ። የራሱ ቁም ሳጥን ያለው። እዚህ ጋርም ሌላ መኝታ ክፍል አለ። አጠቃላይ ዋና ቤቱ ላይ 4 መኝታ ክፍል አለ። ሰርቪሱ ላይ ተጨማሪ ክፍሎች አሉ። ዋና ቤቱ ላይ 4 መኝታ ክፍል እና ሌላ ሳሎን አይተናል። ኮመን ባዝሩም አይተናል። እዚህ ጋር የእቃ ማጠቢያ አለ በውጭ በኩል። ኮሪደሩ ላይ ሰርቪሱ ላይ እንደምታዩት ሰፊ ኪችን አለ። ይሄ ደግሞ የሰራተኛው መኝታ ክፍል ነው። እዚህ ዳር ላይ የምታዩት ሴራሚክ ግድግዳዋ የላውንደሪ ቦታ ናት። ሰራተኛው መኝታና ላውንደሪ ቦታ አንድ ላይ ነው ያለው። የሰራተኛ ባዝሩም እዚህ ጋር አለ። የበግ ማረጃም አለ። ከላይ ሮቶ ተሰቅሏል። 235 ካሬ ጎንና ጎን ሰርቪስ ቪላ ለሽያጭ የቀረበ ዋጋው 23 ሚሊዮን ብር ነው። ገዢው ናችሁ ሰዎች ደውሉልን። ቻው።